የሰው ልጅ ትልቁ የውድቀት ምንጭ መታለል ነው። ሔዋንን ስላሳታት ስለባቡ ደንብ እንመለከታለን። እስከ መጨረሻ ይህንን ቪዲዮ ከተከታተላችሁ ለሔዋን ሳትኩኝና ይህንን አደረኩ ሳይሆን እሰይ እንኳንም ይህንን አደረኩ ተሳክቶልኛል የምትሉት ሆናላችሁ። የሰው ልጅ ትልቁ የውድቀት ምንጭ መታለል ነው። በመታለል ምክንያት ነው ኃጢያት ወደዚህ ዓለም የመጣው። በመታለል ምክንያት ነው የሰው ልጅ ትልቅ ወደ ሆነ የህይወቱ ውድቀት ውስጥ የገባው። የሰው ልጅ ትልቁ የውድቀት ምንጭ መታለል ስለሆነ ስለ አታላዩ ስለ አሳቹ መመልከት የግድ ይለናል። ስለ አታላዩ ማወቅ አለብን። የመጀመሪያው እባቡ ወይም አታላዩ ክራፍቲስት ተብሎ ተገልጿል። እግዚአብሔር ከፈጠራቸው ከምድር አራዊት ሁሉ ይልቅ እባቡ ብልህ ነበር፣ ተንኮለኛ ነበር፣ ጠቢብ ነበር። ሰይጣን ሰውን ለማሳት ሰውን ወደ ኃጢያት ለመክተት የተጠቀመው የምድር አውሬ በጣም ጠቢብ የሚባለውን በጣም ብልህ የሚባለውን እንጂ ሞኝ የሚባለውን አይደለም። እባቡ ከምን አንፃር እንደሆነ የተጠቀሰልን ነገር የለም። ስለዚህ በደንብ ማብራራት አንችልም። ነገር ግን ጠቢብ እንደሆነ ተገልጾልናል፣ ብልህ እንደሆነ ተገልጾልናል። እግዚአብሔር የፈጠራቸው የምድር አራዊት አሉ። አንበሳ፣ ጅብ፣ አህያ፣ ዝሆን እያልን ብዙዎችን በምድር ላይ የሚርመሰመሱ አራዊትን መጥቀስ እንችላለን። ከነዛ ከሁሉም ይልቅ እባብ የሚባለው አውሬ አሁን እንደምናየው እንግዲህ በሆዱ የሚሳብ አይደለም። ያኔ እግር እንደነበረው ነው እንግዲህ ልንረዳ የምንችለው። ምክንያቱም ከተረገመ በኋላ ነው በሆዱ መሳብ የጀመረው። እግር የነበረው ያ በምድር ይርመሰመስ የነበረው እባብ የሚባለው አውሬ በጣም ብልህ ነበር፣ ክራፍቲስት ነበር፣ በጣም ዕውቀት የነበረው ተንኮለኛ ነበር። ሰይጣን ይህንን አውሬን የተጠቀመው በዚህ ጊዜ ያሉ ሐሰተኛ አስተማሪዎች ብንል በተለያየ የማሳት የማጭበርበር ስራ ላይ ያሉ ሰዎችን ብንወስድ በሃይማኖት ውስጥ ሊሆን ይችላል፣ በንግድ ውስጥ ሊሆን ይችላል። በተለያየ የማጭበርበር የማሳት ስራ ላይ የተሰማሩ ሰዎች ሞኞች ናቸው፣ የተማሩ አይደሉም፣ ዕውቀት የላቸውም ማለት አንችልም በፍጹም። እንደውም ማታለል ሁለት ዕውቀትን ስለሚጠይቅ ትልቅ ብልሃትን ይፈልጋል፣ ትልቅ ዕውቀትን ይፈልጋል። በማታለል ውስጥ ያሉ ሰዎች በጣም የተማሩ ሰዎች ናቸው ማለት ነው። እንደውም የተማሩ ሰዎች በዚህ ረገድ ውስጥ ነው ያሉት። የተማሩ ሰዎች ለምን ካልን አንደኛ ያንን ምናታልለውን ነገር በተመለከተ ዕውቀት ይፈልጋል። ሁለተኛ ምን ባደርግ ነው ሰዎች ይህንን ነገር ሳያውቁብኝ እንዲከተሉኝ ማድረግ የምችለው የሚል የማሳት ደግሞ ሌላ ዕውቀትና ሌላ ጥበብ ደግሞ ይፈልጋል። ስለዚህ ይህንን ሁለት ዕውቀት ስለሚፈልግ በመጀመሪያ ነገሩን ራሱን ማወቅ፣ ከዛ ደግሞ ነገሩን በሆነ መንገድ ትሪኪ ማድረግ ማጣመም ማሳትን ስለሚፈልግ ሁለቱን ዕውቀት ስለሚፈልግ አሳቾች የተማሩና ዕውቀት ያላቸው ናቸው ማለት እንችላለን። ሰይጣን ራሱ የሚጠቀመው ሆን ብሎ የተማሩ ሰዎችን ነው ማለት ነው በዚህ ረገድ። ስለዚህ ሰይጣንን ራሱ እንደሞኝ ማሰብ በማሳት ስራ ውስጥ ያሉ በተለያየ ዘርፍ ላይ ሊሆን ይችላል፣ በማሳት ስራ ውስጥ ያሉ በማጭበርበር ስራ ውስጥ ያሉ ሰዎችን እንዳልተማሩ እንደሞኞች ማሰብ ለራስ መታለል ወይም ለራስ መሳት እንደሆነ ማሰብ አለብን። እሱ እኮ የተማረ ነው፣ እሱ እኮ ፕሮፌሰር ነው፣ ዶክተር ነው፣ የተመራመረ ነው፣ በደንብ ያነበበ ነው፣ ዕውቀት ያለው ነው፣ ስለዚህ ሊታለል አይችልም ብሎ ማሰብ ሞኝነት ነው። ለማታለል ወደ ማታለል ስራ ለመግባት ዕውቀት ይጠይቃል፣ መመራመር ማወቅ ይጠይቃል። የተማሩ ሰዎች አታላዮች ሊሆኑ ይችላሉ ማለት ነው። የተማረ ነውና አያታልልም ብሎ ማሰብ በራሱ መሳት ወይም መታለል ነው። ሁለተኛ እባቡ ከሴቲቱ ጋር ጥሩ ግንኙነት ነበረው፣ ከሔዋን ጋር ጥሩ ግንኙነት ነበረው። እኔ ማስበው ዘፍጥረት ምዕራፍ 3 ላይ በሔዋንና በእባቡ መካከል የተደረገው ንግግር ተብሎ የተጻፈልን እባብም እግዚአብሔር ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ፣ ለሴቲቱም እንዲህ አላት ብሎ የተጠቀሰው ያ ንግግር ብቻ አይመስለኝም በእባቡና በሴቲቱ መካከል የነበረው። ሔዋንና እባቡ ከዚህ ቀደም ከዘፍጥረት 3 በፊት ማለት ነው የተለያየ ግንኙነት እንደነበራቸው ጥሩ ንግግሮችን እንዳደረጉ ከዚህ ቀደም አስባለሁ። ምክንያቱም በአንድ ጊዜ ተነስቶ ጥያቄ ሊጠይቃት እሷም ትክክለኛውን ነገር ልትሰጠው ወይም ልትመልስለትና እሱን ልታምነው እሱ አድርጊ የሚላትን ነገር ልትቀበል ትችላለች ብዬ አላስብም። በአንድ ጊዜ አረ ምንም አትሆኝም ውሰጂና ቢ
አትሞቺም ብሎ ሲላት አምና ልትቀበለው ትችላለች ብዬ አላስብም። ከዚህ በፊት የነበረ ግንኙነትና ከዚያም መነሻ የዳበረ ትረስት ነበር ማለት ነው። ያ መተማመን ያ ግንኙነት እሱን ወደ ማመን መራት ማለት ነው። እሱን እባቡን ወደ ማመን መራት። ስለዚህ ጥሩ የሆነ ግንኙነት ነበራት። ግን በዚህ ጥሩ ግንኙነቱ ተጠቅሞ አታለላት ማለት ነው። እና በዚህ ጊዜ መጠንቀቅ ያለብን ከእግዚአብሔር እየለየን ያለ ግንኙነት፣ ከቤተሰብ እየለየን ያለ ግንኙነት ከሆነ ያ ግንኙነት ምንጩ መታለል ነው። መጨረሻው ሞትና ጥፋት ነው እንጂ ጤናማና ትክክለኛ ግንኙነት ከእግዚአብሔር ሊለየን፣ ከቤተሰብ ሊለየን፣ ትዳርን ሊያፈርስና ከእግዚአብሔር ሊያርቀን አይችልም። ከእግዚአብሔር የሚያርቀን፣ ከቤተሰብ የሚለየን፣ ትዳርን እንድንበትን የሚያደርገን ጤናማ የሆነ ግንኙነት የለም። በተለያየ አይነት ግንኙነት ውስጥ ያላችሁ በተለያየ አይነት የፍቅር ግንኙነት ሊሆን ይችላል፣ የአገልግሎት ሊሆን ይችላል፣ የሥራ ሊሆን ይችላል። ያ ግንኙነታችሁ ከእግዚአብሔር እየለያችሁ ከሆነ፣ ከቤተሰባችሁ እየለያችሁ ከሆነ ያ ግንኙነት በእርግጠኝነት መነግራችሁ ከእግዚአብሔር ዘንድ የሆነ ጤናማና የሚጠቅማችሁ ግንኙነት አይደለም። ከዛ መለየት አለባችሁ። አሳቾች ምንን ይጠቀማሉ ካልን ጥሩ ግንኙነትን ይጠቀማሉ። መጀመሪያ ጥሩ የሆነ ግንኙነትን ፈጥረው ነው ከዚያ ወደ ተንኮል የማሳት ስራቸው የሚገቡት እንጂ በአንድ ጊዜ ከመሬት ተነስቶ ማንንም ሰው ሌላውን ሰው ሊያስት አይችልም። እባቡ ከመሬት ተነስቶ ምንም ከዛ በፊት ንግግር አድርጎ ከሔዋን ጋር ተነጋግሮ ሳያውቅ ለመጀመሪያ ጊዜ እየተናገራት እሷ ታምነዋለች፣ እሱ የሚለውን ትቀበላለች ብሎ ማሰብ ይከብዳል። እና ግንኙነቶቻችንን መፈተሽ አለብን። ከማን ጋር ነው ግንኙነት እያደረግን ያለነው? ያስ ግንኙነት በእርግጥ አውቀነው እየተከተልነው እያደረግነው ያለነው ነው ወይስ ተታለን ነው እዛ ውስጥ ያለነው? በምን እንለያለን? ያ ግንኙነት ከእግዚአብሔር እየለየን ከሆነ፣ ከቤተሰብ እየለየን ከሆነ ጤናማ አይደለም። ሶስተኛ እግዚአብሔር ያዘዘውን ትእዛዝ ተጠቅሞ ሔዋንን ሲያስታት ነው የምናየው። ያንን ቅዱስ የሆነውን የእግዚአብሔርን ትእዛዝ ራሱን የተጠቀመው ሔዋንን ለማሳት ሌላ አዲስ ነገር መፍጠር ወይም አዲስ ነገር መጠቀም አላስፈለገውም። መክሰስን፣ እርስ በርስ ማጣላትን፣ ሌላ ነገርን አልተጠቀመም። መግደልን አልተጠቀመም። የተጠቀመው ምንን ነው? ማታለልን የተጠቀመው። ማታለል የሚባል መሳሪያን ተጠቅሞ ነው ሔዋንን ያታለላት። እግዚአብሔር በሰጠው በቅዱስ የእግዚአብሔር ትእዛዝ ላይ ነው የተታለለችው። ምን ማለት ነው? እባቡ የእግዚአብሔርን ትእዛዝ አጣመመ። እግዚአብሔር የሰጠው ትእዛዝ አለ፣ ያ መመሪያ አለ። ያንን ነገር ወስዶ ያንን መሰረት አድርጎ አጣሞ ለሔዋን መልሶ ሲነግራት መርዛማ የሆነ አስተሳሰቡን ሲከትባት እሷ በመጨረሻ ስትታለል ነው የምንመለከተው። በዚህም ጊዜ ያሉ አሳቾች፣ አታላዮች፣ አስተኛ መምህራን ሊሆኑ ይችላሉ፣ ሌሎችም ቅዱሳን መጻሕፍትን በመጥቀስ ሊያታልሉን ይችላሉ። በማጣመም ቅዱሳን መጻሕፍትን መጥቀሳቸው ትክክለኛ ስለመሆኑ ዋስትና አይደለም። ቅዱሳን መጻሕፍትን እየጠቀሱ ያታልላሉ። እባቡ ቅዱሳን መጻሕፍትን ሲጠቅስና ጌታ ኢየሱስን ለማታለል ሲሞክር እናያለን። ባጭሩ እባቡ ቅዱስ የሆነውን የእግዚአብሔርን ትእዛዝ ተጠቅሞ አጣሞ ሔዋንን ሲያስታት እንመለከታለን። ይህ ማለት የሃይማኖት አባቶች፣ የሃይማኖት መሪዎች፣ ቅዱሳን መጻሕፍትን የሚያውቁ ሰዎች፣ የሚያነቡ ሰዎች የሚጠቅሱ ሊስቱ አይችሉም፣ ሊያሳስቱ አይችሉም ማለት አይደለም። ቅዱሳን መጻሕፍትን እየጠቀሱ ሊታለሉ ሊያታልሉ ይችላሉ። ስለዚህ አንድ ሰው ቅዱስ መጽሐፍን ያወቀ ነው ማለት ከመታለል ነፃ ነው ማለት አይደለም። ከማታለልም ነፃ ነው ማለት አይደለም። አሳቾች ቅዱሳን መጻሕፍትን በማጣመም የሚጠቅሱ ናቸው። አራተኛው ምቹ ጊዜን ይጠቀማል። እባብ ከሔዋን ጋር ሲነጋገር በጣም ምቹ የሆነን ጊዜ ነበር የተጠቀመው። ከእግዚአብሔርና ከባሏ ተለይታ ለብቻዋን የነበረችበትን ያንን ምቹ አጋጣሚ ተጠቅሞ ሲያስታት እናያለን። ምቹ አጋጣሚዎችን የሚጠቀም ሆን ብሎ ታቅዶ በጥንቃቄ የሚሰራ ነው የማታለል ስራ እንጂ እንደው በቃ ከሆነም ይሁን ካልሆነም ይቅር ተብሎ ድንገት የሚሰራ ድንገት የሚጠነሰስ አይደለም። የማታለል ስራ በትምህርትም ይሁን በተለያዩ ዘርፎች የማታለል ስራ ሆን ተብሎ ታቅዶ በጥንቃቄ ምቹ ጊዜን ጠብቆ የሚሰራ እንጂ እንደው
በሞኝነት ከሆነም ይሁን ካልሆነም ይቅር ተብሎ የሚሰራ አይደለም። ምቹ ጊዜን የሚጠቀም ነው ማለት ነው። እባቡ ምቹን ጊዜ ሲጠቀምና ሴቲቱን ሲያስታት እንመለከታለን። ማታለል የተለያዩ ባህሪያት አሉት። ማታለል የመጀመሪያው ራሱን ችሎ ሊቆም አይችልም። በራሱ ራሱን ችሎ ሊቆም አይችልም። ለምሳሌ ይህ ብዕር አየር ላይ ነው ያለው። ነገር ግን አየር ላይ ሊሆን ይችላል እኔ በእጄ ስለያዝኩት ነው። ራሱ ዝም ብሎ አየር ላይ አልመጣም። አየር ላይ ራሱ ዝም ብሎ አልቆመም። እንደዚህ አየር ላይ ለመሆን ወይም ከፍታ ቦታ ላይ ለመሆን ወይም እንደዚህ ለመታየት የኔ እጅ አስፈልጎታል። በራሱ ካለበት ቦታ ተነስቶ እዚህ ሊሆን አይችልም። ልክ እንደዚሁ ውሸት ወይም ማታለል ራሱን ችሎ ሊቆም አይችልም። ምን ጊዜም ሌላ የሚንተራሰውን ሌላ የሚመሰረትበትን ነገር ይፈልጋል። ሌላ ጥገኛ የሚሆንበትን ነገር ይፈልጋል። በዚህ የተመለከትን ባለነው በዘፍጥረት ምዕራፍ 3 ክፍል ውስጥ ሳጁ ወይም የማታለሉ ተግባር በሆነ እውነት ላይ የተመሰረተ ነበር። የሆነን እውነት መጠገን ወይም መንተራስ አስፈልጎት ነበር። ያ ምንድነው? እግዚአብሔር የሰጠውን ትእዛዝ ነበር የተመሰረተው። እግዚአብሔር አትብሉ ብሎ ያዘዘው ትእዛዝ አለ። ያንን ተመስርቶ ነው እሷን ወደ ማሳት የገባው እንጂ ውሸት ልክ እንደ እውነት ራሱን ችሎ ሊቆም አይችልም። እውነት እግዚአብሔር ራሱ እውነት ነው። እግዚአብሔር እውነት ነው። የእውነት ምንጭ እግዚአብሔር ራሱ ነው። ውሸት ሌላ የሚንተራሰውን ነገር ይፈልጋል። የውሸት ምንጩ ጌታ ኢየሱስ ክርስቶስ በአዲስ ኪዳን በዮሐንስ ወንጌል ውስጥ እንዳስተማረው የውሸት አባት ሰይጣን ነው፣ ዲያብሎስ ነው። የውሸት ምንጭ የውሸት መፍለቅ ሰይጣን ነው። ውሸት በሰይጣን ነው የሚፈልቀው፣ ከሰይጣን ነው የሚፈልቀው ማለት ነው። ያ ደግሞ በራሱ ሊቆም ስለማይችል በሆነ እውነት ጥገኛ መሆን አለበት። በሆነ እውነት ጥገኛ መሆን አለበት። የውሸት ምንጩ ሰይጣን ቢሆንም ሰይጣን ደግሞ በራሱ መቆም አይችልም፣ በፍጹም አይችልም። የሆነን የእግዚአብሔርን እውነት ተጠቅሞ ነው ሌሎችን ወደ ማታለል የሚገባው ማለት ነው። በቀላሉ ይሄ ማለት ምን ማለት ነው? ለምሳሌ ሐሰተኛ ክርስቶሶች አሉ፣ ሐሰተኛ ነቢያት አሉ፣ ሐሰተኛ መምህራን አሉ። ሐሰተኛ ክርስቶሶች የመጡት ሐሰተኛ ክርስቶስ የሚባል የተፈጠረው ወይም ሐሰተኛ ክርስቶስ የሚል ስያሜ መጣው እውነተኛ የሆነ ክርስቶስ ስላለን። እውነተኛ የሚባል ክርስቶስ ባይኖር ሐሰተኛ ክርስቶሶች ባናቃቸው ወይም ባልመጡ ነበር። ሐሰተኛ ነቢያት የመጡት እውነተኛ ነቢያት ስላሉ ነው። እውነተኛ ነብይ ባይኖር ሐሰተኛ ነብይ ባልኖር፣ እውነተኛ መምህራን ባይኖሩ ሐሰተኛ መምህራንን ባላወቅን ወይም ባልኖሩ ነበር ማለት ነው። ስለዚህ የሁሉም መነሻ እውነት ነው ወይም ያ በራሱን ችሎ ሊቆም የሚችለው ነገር ነው ማለት ነው። ሐሰተኛ ክርስቶሶች፣ ሐሰተኛ ክርስቶስ ነን ባዮች ራሳቸውን እንደ እውነተኛው ክርስቶስ አድርገው ያቀርባሉ። ሐሰተኛ ነቢያት ራሳቸውን እንደ እውነተኛ ነቢያት አድርገው ያቀርባሉ። ሐሰተኛ መምህራንም ራሳቸውን እንደ እውነተኛ መምህራን አድርገው ያቀርባሉ። ለምን? በራሳቸው መቆም ስለማይችሉ ማለት ነው። ከዛ ያንን እውነት ተጠቅሞ ያታልላሉ፣ ሰዎችን ያስታሉ። ስለዚህ ምን ጊዜም ሐሰት በእውነት ላይ ጥገኛ የሚሆን ያንን እውነት በማሳት የሚመሰረት የሚቆም እንጂ ራሱ ሊቆም የማይችል ነው። በሌላ መልኩ ደግሞ በቀላሉ ለምሳሌ በጣም ዝናን ባተረፉ ሰዎች ስም የሚሰሩ ብዙ የማጭበርበር የማሳት ስራዎች አሉ። ውጤታማ በሆኑ ካምፓኒዎች፣ ታዋቂ በሆኑ ካምፓኒዎች ስም የሚሰሩ ብዙ የማጭበርበር ስራዎች አሉ። እነኛ ሐሰተኛ የሆኑት ካምፓኒዎች እውነተኞቹና ውጤታማ የሆኑት ባይኖሩ ኖሮ ባልመጡ ነበር ወይም ባናቃቸው ነበር። እነኛ ግለሰቦች በግለሰቦቹ ስም የሚሰሩ ሐሰተኞቹ ግለሰቦች እውነተኞቹ ግለሰቦች ባይመጡ ኖሮ ባናውቃቸው ነበር። ስለዚህ ሐሰት በራሱ ሊቆም አይችልም። ማታለል ራሱን ችሎ ሊቆም አይችልም። የሆነን እውነት ይመሰረትና ያንን ወደ ማጣመም ያንን ወደ መቀየር ያመራል። በዛ ነገር ተጠቅሞ ሰዎችን ያስታል ማለት ነው። ሌላው የሐሰት ወይም የማታለል ባህሪ ምንድነው? በቀላሉ ተለይቶ ሊታወቅ የማይችል፣ በቀላሉ በማንኛውም አይነት ሰው ተለይቶ ሊታወቅ የማይችል ነው። ማታለል ተለይቶ የሚታወቀው እውነቱን በደንብ ለይቶ በሚያውቅ አካል ብቻ ነው። እውነቱን በደንብ ለይቶ በሚያውቅ አካል ነው ማታለል በቀላሉ ተለይቶ የሚታወቀው። ከዛ ውጪ ማንኛውም ሰው በቀላሉ አይቶ እውነተኛውንና ሐሰተኛውን አይቶ ይሄ ሐሰት ነው ይሄ ደግሞ እውነት ነው ብሎ መለየት አይችልም። ለምሳሌ
ሐሰተኛ የብር ኖቶችን የሚያመርቱ በጣም የተደራጁ ሰዎች አሉ። እነኚህ ሰዎች ያንን የብር ኖት ሲያመርቱ ያንን የብር ኖት ሲሰሩ በቀላሉ ተለይቶ የሚታወቅ ቢሆን ኖሮ ባልሰሩ ነበር። ሲጀመር ማንኛውም ሰው አይቶ የሚያውቃቸው ቢሆኑ እነዚህ የብር ኖቶች ባልሰሩት ነበር። እንደገና ደግሞ ያ የብር ኖት መሰረት የሚያደርገው ምን ላይ ነው? እውነተኛ የብር ኖት ላይ ነው። እውነተኛውን አስመስሎ ነው ውሸተኛውን የሚሰራው ማለት ነው። የትኛውም የማታለል የውሸት ስራ ራሱን ችሎ የማይቆም ሌላው ደግሞ በቀላሉ ተለይቶ የማይታወቅ ነው። ውሸት በቀላሉ ተለይቶ የሚታወቅ ቢሆን ማታለል በቀላሉ ተለይቶ የሚታወቅ ቢሆን ብዙ ሰዎች ባልሳቱ ነበር። ብዙ ሰዎች ወደ ስተት ውስጥ ባልገቡና ባልተቆጩ ህይወታቸውን ባላባከኑ ነበር። አሳቹ አታላዩ ምቹ ሁኔታንና ምቹ ጊዜን ተጠቅሞ የሚሰራ እንጂ እንደሞኝ ወይም እንዳላዋቂ አካል ዝም ብሎ በእድል ካገኘው ብሎ የሚሰራ አይደለም። ልክ እባቡ ሔዋን አንድ ብቻዋን የነበረችበትን ሁለት ደግሞ እሱን ወደ ማመን ሁኔታ እሱን ወደ ማመን ደረጃ የመጣችበትን ጊዜ አይቶ ያንን ሁኔታ ጠብቆ እንደሰራው አሳቾችም ተለያየ የማሳት የማጭበርበር ስራ ላይ የተሰማሩ ሰዎችም ያ የሚታለለውን አካል የሚታለለውን ማንነት ብቹ ጊዜ ይጠብቃሉ። ያንን ሰው ያንን አካል ያንን ግለሰብ ለማታለል ምቹ የሆነን ጊዜ ቀላል የሆነን ጊዜ ይተጠቀሙና ያታልላሉ ማለት ነው። ወይም የማታለል ስራቸውን ይፈጽማሉ ማለት ነው። እና ምቹ ጊዜን የሚጠቀሙ ናቸው። እባብ ለሔዋን አራት ነገሮችን በተመለከተ እንድትስት አድርጓታል። በዋናነት አራቱን እንመለከታለን። የሰው ልጅ ትልቁ ውድቀት መነሻ መታለሉ ነው። ወደ ሰው ልጅ ዓለም ወደዚች ዓለም ኃጢአት የመጣው በመታለል መንገድ ነው፣ በመታለል ምክንያት ነው። በዚህም ጊዜ በህይወታችን እንደ ግለሰብም እንደ ቤተሰብም እንደ ማህበረሰብም እንደ ሀገርም ትልቅ ውድቀት ውስጥ ምን ገባው ስንታለል ነው። በየትኛውም ዘርፍ በየትኛውም መንገድ በየትኛውም ዘርፍ በየትኛውም የሥራ ዓለም በየትኛውም አቅጣጫ የሰው ልጆች ሲታለሉ ወደ ትልቁ የህይወታቸው ውድቀት ውስጥ ይገባሉ። የሰው ልጆች እውነቱን ሲያውቁ ደግሞ ወደ ትልቁ የህይወታቸው ድል ውስጥ ይገባሉ። ምክንያቱም በመታለል ምክንያት ከወደቅን በእውነት ምክንያት ደግሞ እንድናለን ወይም ፍሬያማና ድል ነሾች እንሆናለን። በእውነት ምክንያት እውነትን በማወቅ ምክንያት እባቡ ሔዋንን ያሳተበትን አራት ዋና ዋና ነገሮች ላንሳላችሁ። የመጀመሪያው እግዚአብሔርን ራሱ በተመለከተ እንድትስት አድርጓታል። የእግዚአብሔርን የራሱን ማንነት በተመለከተ እንድትስት አድርጓታል። እግዚአብሔርን እንደ ውሸታም አድርጎ ሲስልባት እናያለን። እግዚአብሔር አትብሉ ብሏል እንዴ ያላት? አይ እግዚአብሔር እንድንበላ ፈቅዶልናል፣ ይሄንን ደግሞ አትንኩት ብሏል፣ አትብሉ ብሏል ብላ ስትመልስለት አይ እግዚአብሔር እንደሱ ክፉንና መልካሙን በማወቅ እንደሱ እንደምትሆኑ ስለሚያውቅ ነው ያላችሁ እንጂ አትሞቱም፣ እግዚአብሔር ውሸታም ነው ያላት ነው። በሌላ አነጋገር እግዚአብሔርን ራሱን በተመለከተ እንድትስት ሲያደርጋት እንመለከታለን። ሁለተኛ እግዚአብሔር እንዲበሉ የሰጣቸው መብል አለ። ያንን መብል በተመለከተ ሲያታልላት እንመለከታለን። ሶስተኛ እግዚአብሔር የፈቀደው ነገር አለ፣ ያልፈቀደው ነገር አለ። ያንን የእግዚአብሔርን ፍቃድ በተመለከተ ሲያታልላት እናያለን። የመጨረሻ ደግሞ ሞትን በተመለከተ ሲያታልላት እናያለን። እነኚህን አራት ነገሮች አንደኛ እግዚአብሔርን በተመለከተ፣ ሁለተኛ መብልን በተመለከተ። መብል እንግዲህ ከኤግዚስተንስ ጋር ይገናኛል። የሰው ልጆች በዚህ ምድር ለመኖር እግዚአብሔር ራሱ የሰጣቸው መብልን ነው፣ በዛ ላይ የተመሰረተ ነው፣ ከኤግዚስተንስ ጋር የሚገናኝ ነገር አለው። ሶስተኛ እግዚአብሔርን ፍቃድ በተመለከተ፣ አራተኛ ሞትን በተመለከተ ሲያታልላትና እሷም ስትታለል እናያለን። እነኚህን አራት ነገሮች በተመለከተ ከሳትን እኛም በዚህ ጊዜ ያለን ሰዎች ከሳትን ወደ ህይወታችን ትልቅ ውድቀት ውስጥ ነው የምንገባው። እነኚህን አራት ነገሮች በተመለከተ ደግሞ እውነቱን ከያዘን ወይም እውነቱን ከተከተልን ወደ ህይወታችን ትልቅ ድል ውስጥ ትልቅ ፍሬያማነት ውስጥ እንደምንገባ አምናለሁ። እነኚህን ነገሮች በተመለከተ በቀጣይ ቪዲዮዎች ትምህርት የማዘጋጅ ይሆናል። ሰብስክራይብ ያላደረጋችሁ የዚህ ዩቲዩብ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። የዚህ ቻናል ቤተሰቦች በጣም አመሰግናለሁ። 1000 ሰብስክራይበር ሞልተናል። ይህንን ትምህርት ብዙዎች ሰምተው እንዲማሩበት ከመታለል መንገድ እንዲወጡ እውነቱን እንዲያውቁ እውነቱን እንዲይዙ ሼር ማድረጋችን አንርሳ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ ይሆንላችሁ።
ሲወስደኝ